ለሰው ልጅ እጅግ በጣም አስፈላጊ ከሚባሉ የቅባት እህሎች ውስጥ አንዱ ተልባ ነው። ለመሆኑ ተልባ ለሰው ልጅ ምን አይነት ጥቅሞች ይሰጣል? በዚህ ቪዲዮ የምነግራችሁ ይሆናል። ይሄን አካውንቴን ፎሎ ብታደርጉ በየጊዜው የሚገራረሙ የጤና መረጃዎችን ታገኛላችሁ። የመጀመሪያው እንግዲህ ከፍተኛ የአሰር መጠን አለው። ተልባ ሟሚና አሟሚ የሆኑ ቃጫዎችን በውስጡ በከፍተኛ መጠን ስለያዘ ይህም አንጀት ላይ ያለ አላስፈላጊ ቆሻሻን ያስወግዳል። በሰውነታችን ውስጥ ያሉ ጮማዎችንም እንዲቀንስ ያደርጋል። ሌላው ሁለተኛው እንግዲህ የተልባ ጥቅም ኮሌስትሮልን ይቀንሳል። ተልባ በውስጡ በሚገኝ ኦሜጋ 3 አማካኝነት መጥፎ ኮሌስትሮል እንዲቀንስ ያደርጋል። በዚህም የልብና የደም ግፊት በሽታዎች ተጋላጭነትን በእጅጉ እንዲቀንስ ያደርጋል ማለት ነው። ሌላው ካንሰርን ይከላከላል። እንግዲህ በተልባ ፍሬ ውስጥ የሚገኙት 3ቱ ሊጋኖች በአንጀት ላይ በሚገኙት ባክቴሪያዎች አማካኝነት ወደ ኢንትሮላክቶንና ኢንትሮሲኮል በመቀየር ሰውነት ውስጥ ያሉ ሆርሞኖችን እንዲመጣጠኑ ወይም ደግሞ እንዲስተካከሉ ያደርጋል። ሌላው አራተኛው ተልባ ኦሜጋ 3 በውስጡ ይዟል። እንግዲህ ተልባ ኦሜጋ 3ን በውስጡ ስለያዘ በሽታ የመከላከል አቅምን እንዲገነባ ያደርጋል። ሌላው የልብ ምት እንዲስተካከልና የልብ ጡንቻ መቆጣት እንዳይኖርም በእጅጉ ይረዳል። እንዲሁም በማረጥ ጊዜ ያለ ህመምን ይቀንሳል። በተጨማሪም የወር አበባ ዑደትን እንዲስተካከል ያደርጋል። በተለይ የተዛባ የወር አበባ ዑደት ላላቸው ሴቶች እጅግ በጣም ጥሩ ነው ማለት ነው። ሌላው አምስተኛው ተልባ ቁርጠትና የሆድ መነፋትን ይቀንሳል። በተለይ የሆድ መነፋት ምግብ ከበላን በኋላ ሊሆን ይችላል። በተለያየ አጋጣሚዎች